ሰላም ሰላም ውዶች እንዴት ነው ዋላችሁ? ሰላም ዋላችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ምሳ ሰዓት ደርሷል። እስኪ ምሳ እየበላን እናውራ፣ አንዳንድ ነገር እናውራ። እኔ እኮ ከምን እንደምጀምርላችሁ አላውቅም። ብሰሙ ጥሩ ነበር፣ የእኛን ምክር ብሰሙ ጥሩ ነበር ብዬ ነው የማስበው። በቢሮ ኑ፣ በመግረሽኑ ኑ። እኔ በመግረሽን በነጣ ነው የመጣው። በደላ ላይ እየመጣችሁ አትበሉ እህት ወንድሞቼ ብዬ መግራችኋለሁ እኮ። ቁጥሬን ያዙ፣ የመግረሽን ቁጥርን እሰጣችኋለሁ መምጣት የምትፈልጉ እንጂ በደላ ላይ እየመጣሽ እያንዳንድሽ አትበይ። እኔ የመጣሁበት የቢሮ ቁጥር እሰጣችኋለሁ፣ ደውሉልኝ በኢሞና በዋትስአፕ። ያው ቁጥሬ ቆይ ዘቀዘቁት። ይኸው ቁጥሬ፣ የኔ ቁጥር ይሄን የኔ ቁጥር ይህ ነው። እየደወላችሁ አናግሩኝ። እኔ ቁጥር ሰጣችኋለሁ። እኔ የመጣሁበት የመግረሽን ቁጥር አለ፣ አዲስ አበባ ነው መግረሽን አለ። ትደውላላችሁ፣ ቁጥር ሰጣችኋለሁ። እየደወላችሁ ትነጋገራላችሁ። ምን ምን ስራ እንደምችሉ ሁሉን ነገር ይጠይቋችኋል፣ ትመልሱላችኋላችሁ። እየመጣችሁ እዚህ አትሙቱ፣ በራብ አትሙቱ፣ አትደብደቡ፣ አትሰቃዩ። ያው ወንዶች አሁን ቲክቶክ ላይ እዩዋቸው። ቲክቶክ ላይ እየተሰቃዩንን ፓስፖርታችን ተቀምተን ሊገለነ ሲል አምልጠን ነው እያሉ ነው። ዛሬ ደግሞ ይበዛሉ። በጣም በጣም ነው የሚበዙት። እህት ወንድሞች፣ ኧረ ተው ተው፣ በደላ ላይ እየመጣችሁ አትበሉ፣ አትገደሉ። ተው፣ ለእኛ እኮ ውድ ናችሁ። እህት ወንድሞች ለእኛ ውድ ናችሁ። እውነቴን ነው የምላችሁ፣ ለእኛ ውድ ናችሁ። እንዴ አትሰቃዩ እየመጣችሁ። ለምን 300 ሺህ ብር 200 ሺህ ብር እዛው ማሰሩበት ወንድሞቼ። እናት አባት በሌላ አቅማቸው እየላኳችሁ ከፍት እየሸጡ ቦታ እየሸጡ እየላኳችሁ ለምን እዚህ መታችሁ የምትሰቃዩ? በደላ ላይ በ4 በ5 ደላ ላይ እሺ ካላችሁ ደግሞ በመግረሽን ኑ። እኔ ቁጥር ሰጣችኋለሁ። በቃ እህቶቼ ወንድሞቼ ኑሊ። በቃ የሆነ ችግር ቢመጣ እንኳን ትደውላላችሁ። እንደዚህ አድርጉ እሺ። አደራ እህቶቼ። እንዴ እኔ ክፋችሁን ማየት አልፈልግም። እግዚአብሔር ምስክሬን ክፋችሁን ማየት አልፈልግም። እና ደውሉልኝ። ላይቭ ልገባ ነው ቲክቶክ ላይ